እኔ ስለ ፈለገ አትናቴዎስ የማጋልጠው ጥብቅ መረጃ አለኝ። እኔም ስለ ፈለገ አትናቴዎስ የማጋልጠው ጥብቅ መረጃ አለኝ። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄደው። ታውቃላችሁ? ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃለች? ከዚህ በኋላ ወንጌል ቢያስተምር ቆመህ ማስተማር አለብህ ባይ። ከዚህ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለብህ ከወገብ በታች እያየ። አባ በብኑዳ አቡነ ኪሮስን ያመነኮሷቸው ጻድቅ ማለት ነው። ዘወትር ምድራዊ የሆነ ምግብ ሳይበሉ ሰማያዊ የሆነ ህብስትና ጽዋ እየወረደላቸው ኖሩ ጻድቅ። ሰላም ጤናን ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዴት ሰንበታችኋል? እንደምን አላችሁ? እንዴት ቆያችሁልኝ? እግዚአብሔር የተመሰገነ ይሁን። አምላከ ቅዱሳን የተባረከና የተመሰገነ ይሁን። እንዴት ናችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ እቺ ባለ አምሳ በዚህ ሰላምታ እስካሁን ድረስ ትዘልቃለች ማለት ነው። ዛሬ ወቅታዊ የሆኑ መርሃ ግብሮችን ይዤላችሁ ቀርብ ያለሁኝ ፈለገ አትናቴዎስ ብዬ ከዚህ ቀደም የሰራሁት ወደኋላ አንድ ሁለት ቀን ብትሄዱ የምታገኙት አንድ ቪዲዮ አለ። ዲያቆናትን ተችቷል። በጣም ክህነቱን ክብረ ክህነቱን አቅልሎ የመጨረሻ ትንሹ ክህነት ትንሹ አገልግሎት ድቁና ነው ብሎ በሰራው ቪዲዮ ላይ ኢንተርቪው በተደረገበት ላይ የተወሰኑ አስተያየቶች ሐሳቤን አስቀምጫለሁ። ዛሬ ደግሞ በሌሎች ነውር የሚመስሉ የተያዙ ቪዲዮዎች አሉ። እነሱን ይዤላችሁ መጥቻለሁኝ። በቀጥታ ወደዛ እናልፋለን። ሐሳቡን ሳትሰሙት ወይም ደግሞ መጨረሻውን ቪዲዮን ተመልክታችሁ ሳትጨርሱት ሐሳብ አስተያየቶቻችሁን የምትሰጡ ሰዎች ትንሽ ጋፕ በሉና የምንናገረውን ሰምታችሁ ከዛ በኋላ ብታደርጉት መልካም ነው። እናንተም ነጥብ ትጥላላችሁ። ኦኬ፣ እሺ። በቀጥታ መሄድ የምፈልገው ወደ ፈለገ አትናቴዎስ ቪዲዮ ነው። እስኪ የፈለገን የተወሰኑ ቪዲዮዎች ሰዎች የለቀቋቸውን ቪዲዮዎች እንይና እዛ ላይ እንዴት አድርገን ሪያክት እንደምናደርግ አብረን እናያለን ማለት ነው። ከዚህ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለብህ ከወገብ በታች እያየ። ኦርቶዶክስን ወንጌል በጣም ሰማለሁ። አይላፍ ኦርቶዶክስ በነገራችሁ ላይ እና ከዚህ በኋላ ቁጭ ብለም እንድትሰብክ ባይፈቀድለት ደስ ይለኛል። እባካችሁ ያ ቁጭ ብሎ እንዳይሰብክ ቆሞ ከወገብ በታች የሰውነት አካሉን እያየን እንድናምነው። ምክንያቱም ይሄ ግለሰብ ሚውት እያረገ ቲክቶክ ላይቭ ላይ ንጽጽር ሃይማኖት እያስተማረ የኔ ሃይማኖት ይበልጣል፣ እኔ ህይወቴ የተቃና ነው ምናምን እያለ ፖርኖግራፊ ይልካል ሴቶቹ ደግሞ ታው። እሺ፣ እንዲሁ ለማብራራት ያህል በሰሞኑን ፈለገ አትናቴዎስ ዲያቆን ላይ እየሆነ ያለው ምንድነው? እንግዲህ ከፊዮና የምትባል አንዲት ሴት በቲክቶክ ላይ ያለች ሴት እሷ ልደት ላይ ተገኝቷል፣ እንዴት እዛ ስፍራ ላይ ሊገኙ ይችላሉ? ለምንስ ደግሞ በዚያ ቦታ ላይ ይገኛል? ከሚል ጀምሮ እንግዲህ በጣም ነውር የሆኑ ቪዲዮዎችን ጭምር ተገኝተውበታል እየተባለ ስሙን የማጥፋት ዘመቻ እየተሰራ ነው። እኔ ግን በጣም አስተውላችሁ ይህንን መርሃ ግብር የምትከታተሉ የዲያቆን ፈለገ አትናቴዎስ ተማሪዎች ሆናችሁ የምትማሩ እሱ ጋር የምትከታተሉ ላይቭ ላይ እና አኬን ሌሎችንም እያገኛችሁ የምትማሩ ሰዎች በጣም ትኩረት እንድትሰጡት የምፈልገው ነገር አለ። እየተሸነፉ ስለሆነ እየወረዱ ስለሆነ እየወደቁ ስለሆነ እነዚህ ሰዎች እነዛ የመናፍቆቹ ወይም ደግሞ የሚረቷቸው ሰዎች መውደቅ ላይ ስለሆነ ያሉት በተቻላቸው አቅም የሚጥላቸውን አካል በኤዲቲንግም ይሁን በተለያዩ አይነት ምክንያቶች የነሱ ገመና አድርገው በማውጣት ሰዎችን በማዋረድ እና በማሳቀቅ ከዚህ ፕላትፎርም ማስወገድ ነው ሀሳባቸው። ይህንን በጣም ልትረዱ ይገባል። ስለዚህ ፈለገ አትናቴዎስ አደረገ የተባለው ነገር ወይም ደግሞ ተገኘበት ታየ የተባለው ነገር 100% ሆኜ ነው የምነግራችሁ። በዚህ ነገር እኔን በደንብ አድርጋችሁ መክሰስ ጭምር ትችላላችሁ። ፍጹም ፈለገ አትናቴዎስ አደረገ የተባለው ነገር ስህተት ነው። 100% ሆኜ ነው የምነግራችሁ። አሁን እየተራወጠ ስሙን ለማጥፋት እየተሯሯጠ ያለበት ነገር እጅግ በጣም እርግጠኛ ሆኜ ነው የምነግራችሁ ነገር ውሸት ነው። እሱ እንደዛም አላደረገም። ያደረገው ምንድነው ብትሉ በዚህ ሚዲያ ላይ እንዲህ አድርጓል ተብሎ ሊነገር የሚችል ነገር አይደለም። ብቻ ግን ነውር ነገር አድርጓል ነው። ነውር ነገር ቀድሜ እንዳሳየዋችሁ ቪዲዮ ነውር ነገር አድርጓል ነው። ግን ፍጹም ይሄ ነገር ስህተት ነው።
እና በተቻላችሁ አቅም ይሄ ነገር ብታደርጉ ጥሩ ነው። እንደውም ከራሱ አንደበት ሁሉ በዚህ ዙሪያ ያወራት ነገር አለች እና ደስ ስላለች ላሰማችሁ። ሌሎቹን ያወሩትን ሰዎች ይዤላችሁ መጥቻለሁ፣ አሰማችኋለሁ። የሱን ግን ቪዲዮ አንድ ላሰማችሁ። ስትበልጧቸው ማይወዱ ሰዎች አሉ። ከእንደዚህ አይነት ሰዎች ራሳችሁን አርቁ የኔ ተወዳጆች። ምንም ማንቆለባበስ አያስፈልገው። ስትበልጧቸው የሚከፋቸው ሰዎች ካሉ፣ ስትበልጧቸው ራሳቸውን የሚያዞራቸው አረፋ የሚደፍቃቸው ሰዎች ካሉ እመኑኝ ከነዛ ሰዎች ራቁ። እናንተ የበለጠ ራሳችሁን አብዴት አድርጉ። በደንብ አዳምጡ። እኛና እነሱ እንተዋወቃለን። ኦኬ ምንድነው ማስተላለፍ የፈለገው? በዋናነት ስትበልጧቸው በቃ ራሳቸው አረፋ የሚደፍቁ ሰዎች አሉ። በትክክልም አሉ። አይደለም በሱ ደረጃ እንደዚህ ብዙ ተከታዮች ኖረውት ብዙ ሰው እያየው እየሰማው ይቅርና እኔ እንኳን ማረባው እዚህ ጋር ትንሽዬ 200-300 ሰው የሚያየኝ እንኳን አብሬ ከምውላቸው ሰዎች ጋር ትንሽ የተሻልኩ መስሎ ስለተሰማቸው ብቻ በብዙ መልኩ ያገላሉ። በብዙ መልኩ በየወሬዎቻቸው መካከል ላይ ምን ነው በስማን ብለህ ልትጀምር ነው እንዴ ምናምን እያሉ የማሳቀቅ ስራ ይሰራሉ። በእውነት እኮ ነው ብላቸው። የሚገርማቸው ነገር የሆነ ነገር ሀሳብ ተነስቶ እስኪ አቤሜሌክ ምን ትላለህ ምናምን ሲባል ኧረ ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ብለህ ጀምረልና ምናምን እያሉ ለማሳቀቅ ይሞክራሉ። ሉክ አሁን ምን ልላችሁ መሰላችሁ? ስትበልጧቸው ስትሻሉ ከነሱ የተሻለ ሰዎችን ትሪት ስታደርጉ ወይም ደግሞ ስታስተምሩ፣ ስትመክሩ፣ ስትገስጹ የተሻለ ነገር እያገኛችሁ ስትመጡ ኧረ ይሄ ሰውማ ሄዷል በቃ ስለዚህ በፍጹም እንደዚህ መሆን የለበትም ትቶኝ እንዴት ይሄዳል በሚል ለመጣል የቻሉትን ያህል ያደርጋሉ። ይሄ ነገር ደግሞ በግልጽ የሚታይ ምንም ነገር እላችሁ አልችልም። እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ እንደዚህ ያሉ መርሃ ግብሮችን ይዤላችሁ እመጣለሁኝ። እንግዲህ በዛሬው ዕለት ደግሞ በፈለገ አትናቴዎስ እና በሌሎች መርሃ ግብሮች ላይ ወደ እናንተ ያዘጋጃቸዋቸው ቪዲዮዎች እነዚህ ናቸው። ተከታተሉኝ። የትም መሄድ አይቻልም። ከሰዎቹ ከሚያስተላልፉ ሰዎች የተወሰነ እንሰማለን። እሱን ከሚደግፉ ሰዎች ደግሞ የተወሰነ ነገሮችን እንሰማለን። መልሱንና ዋናውን ሀሳብ ለእናንተ እናስቀምጣለን። በኮሜንት ቦክሱ ላይ የገባችሁ ኮሜንት ሀሳባችሁን ታስቀምጣላችሁ። ሰብስክራይብ የምትለዋን ደውል ንኳት። ብዙዎቻችሁ ዩቲዩብ እንደሚነግረኝ ከሆነ ከምትመለከቱት 64% የሚሆኑ ሰዎች ይህን ቪዲዮ ወይ ግዕዝ ቲዩብን የሚከታተሉ ሰዎች ሰብስክራይብ ሳያደርጉ ነው የሚያሳየው። ይኸው የምሬ ነው የምላችሁ። በጣም ብዙ ሰዎች ሰብስክራይብ ሳታደርጉ ነው ስለሚመጣላችሁ ብቻ ነው የምታዩት። እና ሰብስክራይብ አላደረጋችሁ ቼክ አድርጉት እስኪ፣ ችግር የለውም። በነጭ ከሆነ የምርም አላደረጋችሁም። ይሄ በቀይ ያለችው ሰብስክራይብ የምትለዋል። ስለዚህ አለማድረጋችሁን ያሳያል። ያው አድማጭ ተመልካቾች ላይክ እያደረጋችሁ ቀጥሉ። እስኪ ሌላ አንድ ቪዲዮ ላሳያችሁ። እኔም ፈለገ አትናቴዎስ ነኝ። የዱቄቱን ዓለም ወደ ዝማሬ የቀየረ ከእናንተ ኃጢአት የሌለበት ይውገራት ፈለገ አትናቴዎስ ይባላል። ቅዱሳት ሐዋርያትን የመሰለ የተመሰገነ የእስክንድርያው ሊቀ ጳጳስ አትናቴዎስን በረከት ለመቀበል የቅዱሱን ፈለግ ለመከተል በቅዱሱ ስም የተሰየመ ፈለገ አትናቴዎስ ይባላል። የዚህን ጻድቅ ስም ተሸክሞ በክፉ መንፈስ አለመፈተን አይታሰብም። መቼም የጠፉ ነፍሳት ወደ በረቱ ሲመለሱ ጠላት ዲያብሎስ የተጨነቁ ሲረጋጉ አያርፍም አይወድምና የዛሬን መልካም ነገር ከመመልከት ይልቅ የትላንትን ደካማ ጎን በመፈለግ የውሸት ትርክቶችን በመፍጠር ሰዎችን ከአገልግሎት ለማራቅ ደፋ ቀና ማለቱ የማይቀር እንደሆነ ይታወቃል። የቤተ ክርስቲያኑን አገልግሎት ከአውደ ምሕረት በተጨማሪ በዚህ በቲክቶክ መንደር የተገለጠበት የቤተ ክርስቲያን ክብር የታየበት መልስ የሌላት ቤተ ክርስቲያን የመሰላቸው አካላት የተሸማቀቁበት ኦርቶዶክስ ያለ መልስ ያለ ማስረጃ ምንም ነገር እንደማታደርግ ለሰፊው ምዕመን ዘመኑ ያመጣውን መሳሪያ በመጠቀም ከገለጹት ወንድሞች መካከል አንዱ በብዙ በክርስቶስ ፍቅር የምንወደው ወንድማችን ዲያቆን ፈለገ አትናቴዎስ ነው። የዱቄቱን ዓለም ወደ ዝማሬ የቀየረ ድንቅ የተዋህዶ ወጣት። አዎ በጣም ብዙ ሰዎችን በስሩ አስተምሮ አጥምቋቸዋል። ብዙ ሰዎች ተመልሰዋል። በቃ የእግዚአብሔርን ቃል በሚችለው አቅምና ባገኘው ፕላትፎርም ባገኘው አጋጣሚ የክርስቶስን አምላክነት፣ ባህሪ፣ እውነትነት ገልጿል፣ አስተምሯል፣ ሰብኳል። ይህንን ምንም ማንም የማይክደው ነው።
ግን ብዙ ሰዎች እነዚህ ነገር ውስጥ ያሉ ሰዎች በስህተት ውስጥ ያሉ ወይም ደግሞ የሚፋለማቸው ሰዎች የእሱን ውድቀት ስለሚፈልጉ ብቻና ብቻ በሄደበት ባደረገበት ነገር ላይ በስህተት መልክ እያያዙ እንትን ይላሉ። እቺ ፊዮና የምትባል ልጅ እንግዲህ ልደቷን ባከበረች ቀን ተገኝቷል። የራሱ የሆነ ምክንያት አለው። ሰው እስከመሆኑ መጠን ድረስ አክብረው ሲጠሩት መሄድ ያለበት ማድረግ ያለበትን ነገር እሱ ያውቃል። አሁን እኛ በማያገባን ፍጹም በማይመለከተን መልኩ ነው ቀርበን ነገሮችን የምናየው። ምንም ባልተመለከተን። ለምሳሌ እዛ ቦታ ላይ ሄዶ ነፍሳትን ማዳን የሚችልበት የሆነ ነገር በራሱ የነደፈው ወይ ደግሞ ያሰበው ነገር ቢኖርስ ማን ነው ይህንን ነገር የማያስበው? አስታውሱ፣ ሐዋርያት እንደዚህ አድርገው ነበረ። መናፍቆች ጋር እየገቡ እግዚአብሔርን የማያምኑ ሰዎች ጋር እየገቡ እግዚአብሔርን ከሃዲዎች ጋር ገዳዮች ጋር እየገቡ ስለ ክርስቶስ እየመሰከሩ አሳምነው አስጠምቀዋቸዋል። ይህም በታሪክ በመጽሐፍ ቅዱስ የምናውቀው ታሪክ ነው አይደል? አዎ። ስለዚህ ፈለገ አትናቴዎስ እዛ ቦታ ላይ ተገኘ ተብሎ በዚህ ልክ እኝኝ ማለት በጣም ከባድ ነው። እስኪ እንየው የፕሮግራሙ አሁን አያችኋት እዚች ጋር በቃ ቁጭ ብሎ ኖርማሊ ስልኩን እየጎረጎረ ነው። ይኸውላችሁ አሁን ይሄ ፊልም ይሄ ቪዲዮ ስለተለቀቀ እንዴት ፈለገ አትናቴዎስ በዚህ ቦታ ላይ ይገኛል እንዴ? ፕሮግራሙን ያዘጋጀው እሱ ነው እንዴ? ደንሶ ያላቸው እሱ ነው እንዴ? እኔ እንደሚገባኝ ከሆነ ግን እነዚህን ልጆች ለማዳን በደንብ ቀረብ ብሎ አሁን ቢቀር ምን እሱ ጢባራም ነው ምናምን እንደዚህ ኩሩ ነው እኛ ስንጠራው አይመጣም ምናምን አይነት ነገሮች ይመጡ ይሆናል። ግን የሚመጣበትን ነገር ተቀብሎ ነገር ግን ፍሬውን ለማፍራት ሲል ያደረገው ነገር ነው ብዬ ነው የማስበው። እንደዛ ነው የምረዳው እኔ። አዎ ትክክሉም እሱ ነው ደግሞ። ተመልከቱ እንግዲህ የእኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ? እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ። እሰይ። እርግጠኛ ሆኜ ነው የምነግራችሁ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያቅ፣ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጠወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድን ነው ያደረገው? አዎ ብዙ ሰዎች ያዩዋትን ፍንጭ ይችን ብቻ ስላዩ ብቻ ቁጭ ብለው ስልኩን ሲጎረጉር ስላዩ ብቻ እንዴት ተገኘ በሚል ጨማምረው ነገሮችን እንደው በጣም ትልቅ አድርገው ታጥፍተዋል። አሁን በዚህ ልክ የምሟገትለት ለፈለገ አትናቴዎስ ምን መሰላችሁ? እውነተኛዋንና ቀጥተኛይቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶክ ፕላትፎርም እያቀና ስለሆነ እሱን ደግሞ መጣል የሚፈልጉ ሰዎች እግር በእግር እየተከታተሉ የሚያደርጉትን ነገር ስለማውቅ አስታውሳለሁ። ከትላንት ወደ የሰራሁት ዲያቆን የመጨረሻው ትንሹ አገልግሎት ነው ባለው ነገር ላይ ነቅፌ ሰርቻለሁ። እኔ አሁንም ቢሆን እንከን ባገኝበት በቤተክርስቲያኒቷ ስር ባሉ ነገሮች ላይ እንከን ባገኝ ለማንም ወደኋላ ተመልሼ እንዲህ ነው እንዲያ ነው ምናምን ልል አልልምም ደግሞ። ይሄ ነገር ግን ፍጹም ስህተት ነው። ፍጹም ማለት ነው። ፊዮና በባለፈው ልደቷን ስታከብር ነበረ። የኔዛ መገኘትን በጣም ብዙ ሰዎችን ሲያስቆጣ ነበረ። ፕላስ ፊዮና እንዴት ልደቷ እንደዛ ታከብራለች? እርሷ ፈለገ አትናቴዎስ ጋር መታ ተማረች አይደል እንዴ? መታ ፈለገ አትናቴዎስ ጋር መንፈሴ ነገሮች ይኖራች አይደል እንዴ? እንዴት እንደዚህ ትጨፍራለች የሚሉ ሰዎች ነበሩ። በሁሉም በየካጀማ በነ ቤላ በነ ቤታዮ በነ ኪዱ በነ ሄኔ መርኬ በነ ጃኒ በነ ፊዮና ሌሎችም በጣም ብዙ በሆኑ ወንድም እህቶች ዙሪያ አንዳንድ ሀሳቦች ሲነሱ ነበር እና አንዳንድ ጊዜ ይመስለኛል የምናደርገውን ነገር እኛ ብቻ ፕላን አድርገን እኛ ብቻ አቅደን ለእናንተ ሳናሳውቅ ስለቀረን ይመስለኛል ትንሽ አለመግባባት ተፈጥሯል። ምን አለ መሰላችሁ ክርስቲያኖች፣ የንስሐ ሕይወት ላይ ሰዎች በንስሐ ሕይወት ሲታጠቡ ወይም ደግሞ ልባቸው ተጸጽቶ ለቅድስት ቤተክርስቲያን ሲቀርቡ በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው ማለት ለብዙዎቻችሁ
ያው ቪዲዮ ይድረስ አይድረስ እርግጠኛ አይደለሁም። ነገር ግን ሁሉም እነዚህ ስማቸውን የጠራናቸው ወንድሞቻችን ወደኛ ቀረብ ብለው ቃለ እግዚአብሔር ቁጭ ብለው የሚማሩበት ሞመንት ላይ ያደረጓቸውን እያንዳንዱ ነገሮች ብትመለከቱ የሚያስደንቁ ነበረ። ለምሳሌ ቤላ ለተወሰነችም ሰኮንድ ይሁን የንስሐ ዝማሬን ቁጭ ብሎ ከእህት ወንድሞቹ ጋር ሲሰማ ነበረ። እነ ፊዮና እነ ጃኒ ካለቻቸው ሰዓት ላይ ቀንሰው የተወሰነችው ደቂቃ ይሁን ለእግዚአብሔር ቃል ያንን ጊዜ አሳልፈው ሰጥተው እነሱ ጸጥ ብለው ቁጭ ብለው እኛ ስንናገር ለማድመጥ ፈቃደኛ ሆነው የተቀመጡበት ጊዜ አለ። እነ ቤታዮ እነ ኪዱም በጣም ልዩ በሆነ ፍቅር ጊዜያቸውን ሰውተው እኛ ጋር ቀርበው ተገኝተው ሌሎች ሰዎች በጀመሩት ዓለማዊነታቸው ሲጨርሱ እነርሱ ግን ወደኛ ቀርበው ቃለ እግዚአብሔር ለማድመጥ እነ ቤታዮ ካያችሁ ያላትን የተወሰነችውን ጊዜ ነጠላ ለብሳ እግዚአብሔርን ለማመስገን ተጠቅማበታለች። ሄኒ የመርኬ ተወዳጆች መርሳት የሌለብን ነገር ያው እግዚአብሔርን በዝማሬ ያመሰግናሉ ብሎ ለዛይ ሰኮንድም ቢሆን ጫቱን ካፉ ተፍቶ ነበር። ያው እንግዲህ በአፉ ላይ የነበረውን ያንን ነገር ተፍቶ ውሃ ተግሞጥሙጦ ለእግዚአብሔር ምስጋና ያለውን ክብር አሳይቶ ለዛችም ደቂቃ ቢሆን ሲዘምር ነበረ። የካጀማ ለተወሰነችም ጊዜ ቢሆን ለተወሰነችም ደቂቃ ቢሆን ቀረብ ብለው ቃለ እግዚአብሔርን ሲሰሙ ነበረ። እርግጥ ነው ክርስትና ጊዜያዊ ነገር አይደለም ተወዳጆች፣ ክርስትና ጊዜያዊ የሆነ ነገር አይደለም። ሰዎች ልክ አለደለ በነፍስ ድፋምነት ስሜት ሲሰማቸው ያው የሚቀርቡት ወደ ማን ነው? ወደ ክርስቶስ ኢየሱስ ነው። እናም ክርስቶስ ደግሞ ከኃጢአት ሁሉ ያነጻቸዋል። ኦኬ፣ ከኃጢአት ሁሉ ያነጻቸዋል። እና ይሄ ነገር ጊዜያዊ አይደለም። በቃ ይሄ ጸጸት ለዘላለም ከነሱ ጋር ብሎ ሊኖር ይገባል። ምን ይሆኑ ዘንድ? ቅርንጫፍ ይሆኑ ዘንድ። ሰው በደንብ ገልጾታል ብዬ አስባለሁኝ። ምክንያቱም እነዚህን ሰዎች ማዳን ማትረፍ የሚቻለው በእንደዚህ አይነት መልኩ በመቅረብ ነው፣ ወደ እነሱ በመጠጋት ነው። አሁን የሚያጨስን ሰው በአንድ ቀን ቆርጠህ አታ ምናምን ጥለህ ምናምን ሳይሆን አብረኸው ብትውል፣ ባታጨስ እንኳን አብረኸው ብትውል፣ የሚሄድበት ቦታ ብትሄድ፣ አንዲት ሰከንድና አንዲት ደቂቃን ግን ወደ ቤተክርስቲያን እንሄድ ብትለው፣ ኦልሞስት እንደው በመንገዳችሁ እንኳን እንደው እሱ ወደሚቀምበት ቤት እየሄዳችሁ እንኳን እኔ አልቀምም፣ ግን እንደው ወደ አንተ ቦታ እንሄድ እያላችሁ አብራችሁት እየሄዳችሁ እንኳን ቤተክርስቲያንን ስታገኙ እንሳለም ብትሉት ምን ሊሚላችሁ ይመስላል? እዛ ይዟችሁ እየሄደ ስለሆነ ሊሳለምላችሁ ይችላል። ተሳለመላችሁ ማለት ማን ያውቃል? እግዚአብሔር በዚች ነገር ውስጥ እግዚአብሔር ምሕረትን ያመጣ ይሆናል አይደል? ሲሳለም የሚሰማው ነገር እኮ ከሚሄድበት ነገር ያስታጉላ ይሆናል። ልክ እንዲህ እያደረግን ነው የምናተርፋቸው። ዘመናዊነት የመሰላቸው እርቃን እኮ ሱስ ነው። በነገራችን ላይ የትኛውም ኮሌጅ አሁን ልጆቻችሁን በደንብ ቼክ አድርጉ እስኪ። የትኛውም ኮሌጅ ውስጥ ግቡ፣ እርቃናቸውን የማይመጡ ልጆች የሉ። ካሉት 40-50 ተማሪዎች ውስጥ አንድ ክፍል ውስጥ 20-30 እርቃኑ ነው የሚመጣው። ፊት ለፊታቸውን እያሳዩ ጭናቸውን እያሳዩ እንዳለ እርቃናቸውን እንደሚመጡ እሙን ነው። ምክንያቱም እኔ በቅርበት እየሄድኩኝ ስለማየው ማለት ነው። እና ፈለገ አትናቴዎስ ላይ የተነሳውን ነገር ብትተዉት መልካም ነው ብዬ አስባለሁኝ። የአንድ የሁለት ሰዎችን ቪዲዮ ላሳያችሁና ወደ ሌሎች እንሄዳለን። እኔም ስለ ፈለገ አትናቴዎስ የማጋልጠው ጥብቅ መረጃ አለኝ። ሼር ኮፒሊንክ ድዊት አድርጉ። ሁላችሁም 10 ጊዜ ሼር 10 ጊዜ ኮፒሊንክ አድርጉ። ሁላችሁም ስለ ፈለገ አትናቴዎስ የማጋልጠው አለኝ። ዲያቆን ፈለገ አትናቴዎስ፣ ተጽዕኖ ፈጣሪው ዲያቆን ፈለገ አትናቴዎስ። አሁን ሰዎች እንደዚህ አድርገው የሚያወጡት መረጃዎችን ተጋነው ምናምን ሌላ የሆነ ሰፍ ብላችሁ ምናምን ብላችሁ እንድታዩ የሚያደርጉት ለምን ይመስላችኋል? በትክክለኛው መንገድ ወይም ደግሞ ፈለገ አትናቴዎስ አላጠፋም፣ ጥፋት የለበትም፣ ስለዚህ ፕሊስ ባካችሁን እንደዚህ ስሙን ባታጠፉ ጥሩ ነው ተብሎ ከሚሰራ ቪዲዮ ስለ ፈለገ አትናቴዎስ የተደበቀ ታላቅ ሚስጥር አለ እሱን አጋልጣለሁ ብሎ የመጣውን ሰው ስታዩት ምንም ነው የማይገናኘው፣ ሰማይና ምድር ነው። አሁን የዚህ ልጅ የቲክቶክ እንትኑን ገብታችሁ ብታዩት ይሄንን ቪዲዮ ለማየት ያልገቡ ሰዎች ያልገቡ ለምን እንዲህ ብሎ ስለጀመረ ሼር ሳይጨርሱት እዚችኛ ያየንባት 22 ሰከንዷ ድረስ አይተው ሼር ያደረጉ ሰዎች አሉ። አረ አጋለጠበት እኮ እንትና ምናምን ብለው ማለት
እና ለዛ ነው ግን መልካም የሆነ ነገር ነው የነገረን። ስለዚህ እስኪ ጨርሰን እንስማለት። በጣም በቅርብ ጊዜ ብዙዎች መጽሐፍ ቅዱስን እንዲያውቁ ብዙዎች ወደ እግዚአብሔር ቤት እንዲቀርቡ ትልቁን የቤተ ክርስቲያን ድርሻ እየወሰደ ያለ እንቁ ታታሪ ወንድማችን ሁላችንም የምንቀናበት የተዋህዶ ብሌን የሆነ ወንድማችን ነው። የቲክታክ ፕላትፎርምን የቀየረ እንቁ ወንድማችን ነው። እየመረረ ዋጡት። ቤተ ክርስቲያን እልፍ ጊዜ ከፍ ትላለች፣ በልጆቿ ዘላለም ትመሰገናለች፣ ከፍ ትላለች። ሊቀ ሊቃውንት ስሙር አላምረው የንታ ከትላንት ወዲያ ነው እንደዛ ወይ ትላንት ወይ ከትላንት ወዲያ አካባቢ በቲክቶክ ፕላትፎርም ላይ መጥተው ስለ ገድላት መጽሐፍት ሲያወሩ ሰምቻለሁኝ። ምን ሲሉ ሰማሁኝ? በቤተክርስቲያናችን ብዙ ትምህርቶች አሉ። የድጓ ትምህርት፣ ያቋቋም፣ የቅኔ፣ የቅዳሴ፣ ዝማሬ መዋሥዕት እንደዚህ እያሉ እያንዳንዱን ሲያስተምሩ ነበር። የብሉያት፣ የሐዲሳት፣ ወንጌል ብቻውን ምናምን እንደዛ እያሉ ሲያስተምሩ ሰምቻለሁኝ። ከዛ ምን አሉ መሰላችሁ? በመጨረሻ ላይ የገድላት የሚባል ትምህርት ቤተክርስቲያኒቷ የላትም። በቃ እንዴት ነፍሴን እንዳስደሰቷት ልነግራችሁ አልችልም። በጣም ደስ ብሎኝ የሰማሁትም ያየሁትም ቪዲዮ ነው የእሳቸው ማለት ነው። በሌላ ቪዲዮ ያመጣላችኋለሁኝ። በጣም ነው ደስ ያለኝ። አሁን እንደዚህ ያሉ መምህራኖች በፕላትፎርሙ ተገኝተው ትክክለኛውን መልስ ሲሰጡና ሲያስተምሩ ስናይ እጅግ በጣም ደስ ይለናል። ይህ ደግሞ ምንድን ነው? አሁን ከፈለገ አትናቴዎስ ጋር ልነግራችሁ የቻልኩት የቤተክርስቲያን አገልጋይ እንደመሆኑ መጠን በዚህ ፕላትፎርም ላይ መጥቶ የቻለውን ያህል አቅም እያደረገ ያለ ሰው ስለሆነ ሰዎች ለመጣል ለማውረድ እየተጠቀሙበት ነው። ይሄ ነገር ከመስማት ወደኋላ እንዳትሉ። ከመስማት ወደኋላ እንዳትሉ ማለት እሱ እያደረገ ያለው በጣም መልካም ሰላማዊ የሆነ መንገድን እያቀና ስለሆነ መከተል፣ የበለጠ ፎሎወሩን መጨመር፣ የሚያስተምራቸውን ትምህርቶች መከተል፣ ማየት፣ በደንብ መመርመር ያስፈልጋል። ታዲያ ዝም ብሎ መቀበል ብቻ አይደለም፣ መመርመርም ጭምር ያስፈልጋል። ከአባቶቹም እየጠየቀ ከመጽሐፍትም እያነበበ ነው የሚያመጣልንና ይህንን ልናደርግ ይገባል። በመሀል የተሰማበትን አንድ ድምፅ ላሰማችሁ። የጠረጠርካቸውን ሴቶች ያልመጡልንም ማስቀጥቀጥ ጀመርሃል። እመቤቴን አንለቅም፣ አንተ አጭበርባሪ፣ ገና በመረጃ የመጡልንም በሙሉ እንዘረግፈዋለን፣ አንለቅህ። በቃ ይህ ተራ ወሬ ነው። በጣም ተራ ልትንቁት ለእንደዚህ አይነት ቪዲዮዎች ለእንደዚህ አይነት ድምፆች መልስ መስጠት በራሱ እንደዚህ አይነት ቪዲዮ መስራት ራሱ ለዛ ነገር በጣም ትኩረት ሰጥቶ ማግነን ነው ብዬ አምናለሁ። ስለዚህ ፍጹም እንደዚህ ያሉ ነገሮች ባይደረጉና ባንሰማቸው ሲመጡብን ራሱ ኢግኖር ብናደርግ ድጋሜ እነዛን ሰዎች አንፎሎ አድርገን እንደዚህ ክፉ ነገሮችን ሊያስተላልፉ የፈለጉ ሰዎችን አንፎሎ አድርገን ብናባረራቸው መልካም ነው ብዬ አስባለሁ። እና ደግሞ ከዚህ በኋላ ፈለገ አትናቴዎስ ተጽዕኖ ፈጣሪ ምናምን እንዳትሉ። አይቀልኝ አይደለም፣ እግዚአብሔር እውነቴን ነው። ተወዳጆች ጌታ ምስክሬ እውነቴን ነው። ለቀልድ ብለን ለጨዋታ ብለን ጀስ ለመሳቅ ለመጫወት እስኪ ተጽዕኖ ፈጣሪ ምናምን በሉ እያለን ጀስ ድንገት ሳናስበው ትሬንድ የሆነው ነገር ዛሬ ስልክ ነው ያለው። እዚሁ ቲክታክ ላይ ከሚያገለግሉ እንግዲህ በጣም ትልልቅ ስም ካላቸው አንዳንድ ነገር ሊዩ ዘንድ ምንድነው ራስን ተጽዕኖ ፈጣሪ ምናምን የምታስብለው ምን ነገር እየደረሰኝ ነውና ጋይስ ከዚህ በኋላ እንደዛ አይነት ሐሳብ አትበሉ። እግዚአብሔር እውነቴን ነው። እንደዚህ አይነት ሐሳቦችን እንዳትናገሩ። እኔ ከሰዎች ጋር ተጋጭቼ መኖር አልፈልግም። እኔ ምን እንደሚሻለኝ አላውቅም። እሺ እንደውም ልብ ካላችሁ ፈለገ አትናቴዎስ ቆንጅዬ ነው በሉ። ይሄንን ማንም አይከለክለኝም አይደለም እንዴ? ማንም ሰው አይከለክለኝ። በቃ እንደውም ያኛውን ትተነዋል። እንደውም ከዚህ በኋላ ፈለገ አትናቴዎስ ቆንጅዬ ነው በቃ። ደስ ይላል። እሺ ትትናም ይሄን ቀልድ ኮሜዲ ነገር ፈለገ አትናቴዎስ ቆንጅዬ ነው በቃ። ፈለገ አትናቴዎስ ቆንጅዬ ነው። በጣም አሪፍ ይውላችሁ። አሁን ከትላንት ወዲያ ባልኳችሁ በዚህ በሰራሁት በዚህ ቪዲዮ ፈለገ አትናቴዎስ በፍጹም
የክብረ ክህነትን ድቁናን አቅሏል ምናምን ብዬ ተናግሬ ነበረ። በሰዓቱ የተናገራቸውን ቪዲዮዎች ብታያቸው የምርም እንደዛ አይነት ኮንቴክስቶች ነበራቸው እና ትህትናውን ለመግለጽ ነው ብለው በኮሜንት ላይ በጣም ብዙ ሰዎች ስድብም ጭምር ቀላቅለው ተናግረውኛል። ትህትናውን ኖ አይደለም። ክብረ ክህነትና ትህትና ፍጹም የተለያየ ነገር ነው። እሺ ትንሹ ምናምን አይባልም በክብረ ክህነት የትኛውም ቢሆን ማለት ነው። ግን ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉትን ነገር ግን ተው ብሏል። ትህትና ይሄ በቃ ይኸው ቃል በቃል መለሰልኝ። እግዚአብሔር ይስጠው በእውነት። እንደውም እኔ በቲክቶክ ፕላትፎርም ሁሉ ይችን ነገር አንድ ላይ አድርጌ እሰራታለሁ። ትህትና ማለት ይሄ ነው። ፈለገ አትናቴዎስ አትበሉ፣ ፈለገ አትናቴዎስ ተጽዕኖ ፈጣሪ አትበሉ። እንደውም እሱን ተዉትና ፈለገ አትናቴዎስ ቆንጅዬ ነው በሉ። በቃ እንደውም በሉ ፈለገ አትናቴዎስ ቆንጅዬ ነው እና ደስ ይላል። ቆንጆ ሀሳብ ነው ይሄ፣ ጥሩ ነው። እንዲህ እየተራረምን ስንሄድ መንገዳችን የተሳለጠ ይሆናል። የምናስበው የምንደርስበት ቦታችን፣ መንገዳችን የመጨረሻይቷ ጥግ ሁላችንም ተመሳሳይ ነው። ታዲያ በመንገድ እንዳንፈረካከስ እንዳንጣጣል እየተጓተትን መስመሯን እየያዘን እንድንወጣ ነው ይሄንን ወደ እናንተ ያመጣሁላችሁ። መቼም ጣል ሳናረግ አናልፋትም አይደለ? የአባ ገብረ ኪዳንን ስብከት እስኪ ይችን ደግሞ ስሙልኝ። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ምን ማለት ነው? ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ሕፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ቁጭ ሊል ይችላል። ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል። የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። የጅልጅል ያልተማሩ ሰዎች ናቸው ለመናገር በጣም የሚፈጥኑ ያልተማሩ ሰዎች ናቸው ሰው ለመዘርጠት ለመሳደብ ብዙ የሚፋጠኑ። ስለዚህ በኮሜንት ቦክስ ላይ ገብታችሁ ስድብ የምታስቀምጡ ሰዎች አባ ገብረ ኪዳን ናቸው። ቆሞስ የኔታ አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ፈለገ አትናቴዎስን እግዚአብሔር ከመስመሩ እንዳይስት ከሚወራበት ነገር እንዲያድነው ሁላችንም ልንጸልይለት ይገባል። እሺ በእውነት ነው የምላችሁ። አድህነኒ እግዚኦ የሚላል አይደለ የዳዊት መዝሙር ላይ እሱን ሁላችንም በፈለገ አትናቴዎስ ስም ብንጸልይለት ዳዊቱን ብናደርስለት ብንደግምለት መልካም ነው ብዬ አስባለሁ። ስለዚህ ካለበት ከመጣበት ነገር እንዲድን በተቻለ አቅም ይሄን ብናደርግ መልካም ነው ላለው መምህር ዘላለምን እንስማ። አባ በብኑዳ አቡነ ኪሮስን ያመነኮሷቸው ጻድቅ ማለት ነው። ዘወትር ምድራዊ የሆነ ምግብ ሳይበሉ ሰማያዊ የሆነ ህብስትና ጽዋ እየወረደላቸው ኖሩ ጻድቅ ናቸው። ምንም እና እግዚአብሔር የሰጣቸው ብቸኛ ነገር ቢኖር ይህንን ህብስትና የሚያወርድላቸውን መብል ከማንም ጋር መጋራት አይችሉም። ስታስቡት ንፉግነት አይመስልም? አሁን እርቦት ለመጣ ሰው አልሰጥም ቢባል ይሄ ግን ንፉግነት አይደለም። እሳቸው ለደረሱበት ጸጋ ያልደረሱ ሰዎች ስላልደረሱ ነው እንጂ ሌላ ንፉግነት ኖሮበት አይደለም መድኃኔዓለም። ከዛ ግን እኚህ አባ በብኑዳ አንድ መነኩሴ እሳቸውን ጽድቅ ሰምቶ ይመጣል። ያንኳኳል በር፣ ይገባል ደጃቸው፣ ቡራኬ ሊቀበል አኗኗራቸውን አይቶ በጣም ይደነቃል። እና የሚበላውን ምግብ ግን ሲጠይቅ እሳቸው እሱ የሚበላውን አይነት ምግብ አይበሉ። የሚበሉት ምን አይነት ምግብ ነው? ሰማይ የወረደላቸውን መና ነው። አባ በብኑዳ ምን ብለው አሰቡ? አብላኝ ብለው ሲጠይቃቸው ያ መነኩሴ ባላበላው ምናልባት ክርስቶስ እኮ ዳግም መጥቶ ሲጠይቀኝ ተርቤ አብልተኸኛል ሲል አጉድዬበት ሊሆን ይችላል አሉ። ደግሞ ላብላው ብዬ እንዳልሰጠው ደግሞ ይሄንን ህብስት ምን አርግ ብቻ ነው ያላቸው፣ ብቻህን ብላ ነው ያሏቸው። ስለዚህ እንደዚህ አይነት አጣብቂኝ ውስጥ ገቡና መጨረሻ ምን አሉ? በቃ መስጠት አለብኝ ማለት ነው ብለው ቆርሰው ሰጡት። እና ያ መነኩሴ ግን በጣም ብልጣብልጥና ውስጡ ክፉ ስለነበረ ህብስቱን ሳይበላው ለመጣበት መነኮሳት ገዳም ሄዶ ለማሳየት ሲል በጨርቁ ጠቀለለውና ደብቆት ማለት ነው ይዞት እንደበላ ሆኖ ወጥ።
አያችሁት እግዚአብሔር መጀመሪያውን አትስጥ ያለው እንዲህ አይነትም ሰው ስላለን ቢበላው እሰየው አይደል ቢበላው እሰየው ጥሩ እኮ ነበር ግን ይሄ ሰውዬ ሳይበላው ወሬ ለማውራት ብሎ ያቺን ህብስት ቋጥሯት በጨርቆ ወጣ ክፋቱ ደግሞ ምን መሰላችሁ እዛ የመጣበት ገዳም ላይ ሲደርስ ህብስቱ ሻግቷል ይሄ እንኳን ከሰማይ የወረደ ይቀርና ከመሬት የተገኘም አይመስል በቃ እግዚአብሔር እንዲህ ነው ስትስገበገብ ይሄ ከሌላው ላይ ያለውን ጸጋ ወስደህ እንዲም እኮ አገኘው ብለህ ለማውራት ለማግኘት አይደል ለማውራት ስትሞክር ራሱ እድሉን አይሰጥህም ሰርተ ደክመ ወጥተ ወርደ በቸርነት የታገኘዋለህ ስለሚል አባ በብኑዳ ግን መጨረሻቸውም እንደሆነ ልንገራችሁ አቡነ ኪሮስ አባ በብኑዳን ትተው ከከተማ ሲመለሱ አንድ አረመኔ የሆነ ንጉስ ሞቶ በሱ ሞት ምክንያት በጣም ብዙ ሰዎች ያለቀሱ ያነቡ የማይደረገው ስነ ስርዓት የለም በቃሪዛ ተሸክመው ይሄዳሉና አቡነ ኪሮስ የዛን ሰው የክፋት ያውቃሉ ማንንም ሀገር ያወቀው ነው እንኳን እሳቸው ይቀርናና በጣም ደነቃቸው የሰው ወረተኛነት ተገባቸው በመሬት ላይ እኮ እየኖረ ያንን ንጉስ አይኑን ባላየ ነው የሚሉት ሰው አሁን ሲሞት ግን እንባቸውን ያነቡ ምን ያረጉ ተከተለ የኛ አመል ያለባቸው ይመስላል በርግጥ ስታዩት እና ከክፋቱ አንፃር ሲመለከቱ አቡነ ኪሮስ በጣም ተደንቀው ሃይሰው ብለው ሲመለሱ አባ በብኑዳ እሳቸውን ያመነኮሱት ከሰማይ መና ወርዶላቸው የሚበሉት ጻድቅ ደግሞ አንበሳ ቅርጥፍጥፍ እያረገ እየበላቸው ነው እየቦጫጨቀ በጣም አቡነ ኪሮስ ጭንቅላታቸው ተነካ ምክንያቱም አንተን ያመነው ጻድቅ እዚህ ጋር በአንበሳ እየተበላ ነው አንተን ያላመነው ህዝብ ያማረረው ንጉስ ደግሞ ሰው ልል እያለ እየቀበረው ነው ምን አይነት ኢፍትሃዊነት ነው አሉ ምን አይነት ኢፍትሃዊነት ነው ምክንያቱም የንጉሱ አሟሟት ለሳቸው ነበር የሚገባው የሳቸው አሟሟት ደግሞ ለማን ነበር የሚገባው ይሄ የኛ አመለካከትና አስተሳሰብ እና በጣም ካቅማቸው በላይ ሲሆን ሁሉን ሊያደርግ ለሚችለው ለእግዚአብሔር ጸሎት አድርገው ሲለምኑ ግን መልሱን ሰጣቸው ምን አላቸው ይባላል መሰላችሁ ይሄ ንጉስ ከነክፋቱ በእንዲህ አይነት መልኩ እንዲቀበር ያደረኩበትና የተደረገበት ምክንያት በሰማይ ምንም የሚጠብቀው ደስታ የለም እዚሁ በምድር እልል ብለው ይቅበሩት እንጂ በሰማይ እልል ብለው የሚቀበሉት መላእክት የሉም ስራው ለዛ የሚያበቃ አይደለምና አሉ አባ በብኑዳ ሲሉ አባ በብኑዳማ በህይወታቸው አንድ የሰሯት ጥፋት እቺ ናት አሉ አታርግ አታካፍል ያልኩትን ህብስት አካፍሏል ስለዛች ብሎ ሲኦል ከሚወርድ እቺን ቅጣት በመሬት ላይ በአንበሳ በመበላት ልቅጣውና በሰማይ ግን የመንግስቱን ርስት እንዳያጣል አድርገዋል ምን ልላችሁ ፈልጌ ነው ሰው ትቶት የሚገባው ነገር ሀብትና ንብረቱን አይደለም መንግስተ ሰማያትን ለመውረስ ህይወቱን ራሱ እስከ መስጠት ዋጋ እስከ መክፈል ደረጃ ይደርሳል የአባ በብኑዳም የአባ ኪሮስም ረድኤት በረከታቸው ይድረሰን የተቀደሰውን ለውሾች አትስጡ የሚል አለ አይደል ስንማር በወንጌልም ቢሆን ጸበል ጸዲቅ አንድም ቤተክርስቲያናችን እንደምታስረዳን ውሻ ተብለው የተገለጹት መናፍቃን ናቸው በስጋው ደግሞ ምሳሌነት ተሰይመው የሚፈተቱ ወይም ደግሞ የሚቆረሱ ህብስቶችና የሚቀዱ ወይኖች በሙሉ በክርስቶስ ስጋና ደም ምሳሌነት ስላላቸው ለእርኩሳን አትስጡ ለማያምኑ ለማለት ነው እርኩስ ሆነው በተፈጥሯቸው ሳይሆን ለማያምኑ ለማይቀበሉ ሰዎች አትስጡ ነው አንድም ግን የምርም ለውሾች ነው ውሻ ተብለው ለተጠሩ ልክስክስ ስለሆነ ውሻ ወደ ላይ ያለውን መልሶ የሚመገብ ስለሆነ እንዲህ ያሉ ነገሮች ስላሉና እባካችሁ ቤተክርስቲያናችንን ሃይማኖታችንን ማንነታችንን ለማይገባቸው ሰዎች እየሰጣችሁና እየሰጠን ከምናስተቻት ከምናስቦጭቃት ከምናስሻግታት ልክ እንደና አባ በብኑዳ ለኪሮስ ሰጥቶ ከሰማይ የወረደለትን ህብስት በያዘበት ስፍራ እንዳለ እንደሻገተ እንደዛ እንዳይሆንብን ክብራችንን ማንነታችንን ሃይማኖታችንን እምነታችንን ለማይገባቸው ሰዎች አሳልፈን እየሰጠን አንተች በእውነት ስለዚህ ይህ የዛሬ የመጨረሻ መልእክቴ ነው እጅግ በጣም ደስ ብሎ የነበረ ቆንጆ የሆነ መርሃ ግብር እንደሰማችሁና ወደ እናንተ እንደደረሰ ባለሙሉ ተስፋ ነኝ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ በዳሯን በእሳት መሃሏን ገነት አድርጎ ይጠብቀን እላለሁኝ ስብሐት ለእግዚአብሔር ሰላም ቆዩኝ ቻው